ዶሮቻችሁ በጉንፋን በሽታ መያዛቸውን የምታውቁባቸውን ምልክቶችና ሕክምናውን በዚህ ቪዲዮ ላይ እናያለን። የዶሮ ጉንፋን በሽታ በሁሉም የዕድሜ ክልል ላይ ያሉ ዶሮችን ያጠቃል። በጫጩትነት ዕድሜ ላይ ያሉ ዶሮች ላይም በሽታው የበለጠ ይበረታል። በፍጥነትም ሕክምና ካላገኙ ከትላልቅ ዶሮች በተሻለ የሞት መጠናቸው ይጨምራል። እንቁላል በመጣል ላይ ያሉ ዶሮች በህመሙ ምክንያት የምግብ ፍላጎት ይቀንሳሉ፣ ለመንቀሳቀስ ይቸገራሉ፣ እንቁላል መጣልም ያቆማሉ። በዋናነት በጉንፋን በሽታ የተያዙ ዶሮች እነዚህ ምልክቶች ያሳያሉ። በመጀመሪያም በሽታው እንደያዛቸው የማስነጠስ አይነት ባህሪ ያሳያሉ። ከአፍንጫቸው አካባቢም የሚወጣ ፈሳሽ ነገር ትመለከታላችሁ። በመቀጠልም በሽታው እየበረታባቸው ሲሄድ አፋቸውን ወደ ላይ እየከፈቱ እንደ ማንኮራፋት ይላሉ። በተለይም ማታ ማታ ከፍተኛ የሆነ ድምፅ ያሰማሉ። ከላይ የገለጽናቸው ምልክቶች በዶሮቻችሁ ላይ ከተመለከታችሁ የጉንፋን በሽታ ሊሆን ስለሚችል በአቅራቢያችሁ ላሉ ባለሙያዎች ማሳየት ወይንም ማማከር ብትችሉ ይመከራል። በራሳችሁ መንገድም የመከላከያ መንገዶችን መተግበር ትችላላችሁ። የመጀመሪያው በጉንፋን በሽታ የተያዙ ዶሮችን ከጤነኞቹ መለየት ያስፈልጋል። በመቀጠልም ከሌሎች መድኃኒቶች በተሻለ በቪዲዮ ላይ የምትመለከቱትን አይነት አሺታይል የሚባል መድኃኒት ገዝታችሁ ለታመሙም ላልታመሙም ዶሮች ለተከታታይ ቀን በመስጠት በሽታውን ማከም ትችላላችሁ። ተመልካቾቼ እናንተ ይህ በሽታ አጋጥሟችሁ ከሆነ የተጠቀማችሁበትን የሕክምና መፍትሄ በኮሜንት ላይ ያሳውቁን። ቪዲዮውን ከወደዳችሁት ላይክ አድርጉልን። በሌላ ጊዜ በሌላ ስራ እንመለሳለን።